አብረን መሆን አንችልም። ስለዚህ የሥራ ቦታዬ ነው፣ አትበጥብጠኝ። አቦ አንቺ ደግሞ እየተግደረደሽ እንደሆነ እኮ ያስታውቃል። ተመችችሻል። ወንድ ቢጠፋ ራሱ ምርጫዬ ልትሆን አትችልም። እሺ እቺን ቃል ምላሳችሁ ላይ ተነቀሳችሁታል እንዴ? ሁላችሁ ነው የምትናገሯት። ግን እውነት በጣም ትገርማለህ። ይበልጡን እኮ በትገርሚ በጣም ትገርሚብኛል። ወደ ተዘግበል ትሰምኛለሽ? ድጋሜ እጅሽን እኔ ላይ እንዳታነሽ እሺ? ይኸውልህ በዚህ አልመለስም ካልክ ገና ከዚህ በላይ ደርስብሃል። እሺ በጣም ጥሩ። ፍቅሬን እምቢ ካልሽ በጉልበት አሳይሻለሁ። ማታ እኮ እንደዛ ስትቀባዥ ጤና እንደተዛባኝ ቀጠረኝ ነበር። ምን ማለት ነው? በጠዋት ካንተ እንደዚህ አይነት አለባበስ ስለማልጠብቅ ነው። ልትሄድ ነው እንዴ? የአእምሮ ህሙማን ማገገሚያ ነዋ። መድኃኒት ያለቀብህ መስሎኝ እኮ ነው። ሰምኛለሽ? አፍሽን ዝጊ። ዛሬ የምሰጥሽ አንድ ሚሽን አለ። ታስፈራራኝ አትሞክር። ትሰምኛለሽ? ሌላ ወሬ አልፈልግም። ዛሬ ማታ ጽናትን ካፌ ይዘሻል ነኝ። ከዛስ? እሱ አይመለከትሽም። ውሻ የሆነ ሰውዬ። እንሂድ በቃ። ኪራ ደግሞ መቶ ጋጣን ይናደዳል። ደውዬለት ነበር እንደማይመጣ ነግሮኛል። ወይ በእናትሽ እስካሁን ምንም ሳይበላ በልቶ ይሆን? እሺ ነው እና ናሆሚ ጋር መሰለኝ እኮ ሄደው። እዛ አይደለም። እዛ ቢሆን ኖሮ ምሮ ትነግረኝ ነበር። አውቆ ነው እንደዛ ያለሽ። ታዲያ የት ሊሄድ ይችላል? እኔ ምን አውቃለሁ ብለሽ ነው? በእናትሽ ወይ ምናልባት ሴቶች እዚህ ካፌ ምን ሰራላችሁ? ምንም እንዲሁ እንዝናና ብለን ወተን ነው። መጣሁ። የት ነሽ? መጸዳጃ ቤት። እሺ ይኸው እዤ ሊመጥቻለሁ። ይሄንን የምጠጣው ውስጥ ጨምሪበት። እኔ እስከዛ በወሬ ይዘልሻለሁ። ይሄን ቤት ጠልቶ እንዲወጣ ያደረግኩት እኔን ውጪ ማለት ከብዶት ነው። አንዴ ይመለስ እንጂ እወጣለታለሁ። ቆይ ግን ምሩ ሲሳቷሹ ነገር እኔ ማላውቀው የተፈጠረ ችግር አለ? እንዴት ነው አንተ የማታውቀው ነገር ሊፈጠር የሚችለው? እኔ አላውቅም፣ ግን አልዋሽም። በቃ ኪራ ቤቱን ጥለ ሄዱ። ምናልባት ጽናት የማያዛልቅ ፍቅር አሳይታ ስለነሳችሁ ሊሆን ይችላል። እርግጠኛ ነኝ እንደዛ ነው የሚሆነው። ናሆሜ ተው እንጂ። ተይ ምሩ፣ ናሆም እውነቱን ነው። እንደዚህ እንዲሆን ያደረግኩት እኔ ነኝ። ደስታውን የነጠቅኩት እኔ ነኝ። እንደዚህ ማለት እንደሚደብር አውቃለሁ፣ ግን ኪራ ባንቺ በጣም ተጎድቷል። በቃ ምንም የማላውቀው ሰው ነው የሆነብኝ። ደስታ ርቆታል። ጽናት ናሆሜ፣ ጽናት ፊት እንደዚህ ማለት አልነበረብህም። ለምን? አያት እንዴት እንደምታሳዝን እንዴ ምሩ። እና አስቢ እስኪ ኪራ አይደለምና ከቤት ወጥቶ ሊያድር ከሳሎን መኝታ ቤት ሄድ እኮ ይነግረኝ ነበር። ናሆሜ ግን ምናልባት ከራሱ ጋር ጊዜ ማሳለፍ ፈልጎ ይሆናል። ምሩ ይቅርታ፣ ግን ጽናት ነች በቃ ልጁ እንደዚህ ድለቢስነት እንዲሰማው ቤቱን ጥሎ እንዲሄድ ያደረገችው። ኪራ ባለህበት ፈጣሪ ይጠብቅ። እስኪ ደግሞ ሂጅ እዚህ ላጽናናት። ፈልገሽ ነበር ልበልሽኝ? ይወርታ ምን እንደተፈጠረ ልታስረዳኝ ትችላለህ? በቃ ግቢም እያለ እኔ ነበርኩ ማስረዳሽ። አሁን እንደዚህ ሁለት አይነት ጸጉር እንኳን እንድታበቂ ደርሰሽ ህይወትሽን ብቻሽን መረዳት አቃተሽ? አፍህን ዝጋና የምጠይቀህ መልስልኝ። ዝም ብዬ ሳይሽ ከኔ ጋር የመጨቃጨቅ ሱስ ያዘሽ ነው የሚመስለው። ኪራ ለምን ከዚህ ቤት እንደጠፋና እንዴት እንደጠፋ የምታውቀው ነገር አለ? ቆይ እኔን እዚህ ጋር ስትኝ ምንድን ነው እንዲህ የሚመስልሽ? እሱ እኮ ትልቅ ልጅ ነው፣ ምንም የማድረግ መብት አለው። ምን ማለት ነው? እኔ እኮ የዛን ቀን ማታ ኪራ ከጽናት ክፍል ተናዶ ሲወጣ አይቼዋለሁ። ስለዚህ አላስታውስም። ጠዋት ስትወጣ አይቼ ስለነበር ነው። እንዴ አልገባኝም። ቆይ ጽናት ክፍል እንደነበርኩ በምን አወቅሽ? አልገባኝም። ሲጀመር ዘበኛ ነሽ እንዴ? ወጪ ገቢውን የምትቆጣጠሪው? ዛሬ ማታ የሆነ ነገር እንዳደረግሽ ውስጤ ጠርጥሯል። ምን ማለት ነው? ያልከኝን አይደል እንዲያደረግኩት? አይ ጠድሚዋ ሲያጠር
የድመት አፍንጫ ነው የምታሸተው። ምንድነው ሁኚ የምትለኝ? እኔ ሁኚ ያልከኝን ሁሉ እየሆንኩ አይደል እንዴ? ቢያንስ ውሸትሽን ቻይሽ ቅጣትሽን እሰጥሻለሁ። ጽናቴ አንቺ ፍቅር አለ ብለሽ ሁሉን ነገር ትቼ ጉራዬን መጠጤን ትቼ አንቺ እንደምትፈልገው አይነት ወንድ በሆነ ለአንቺ ግን ብቁ አልሆንኩልሽ። እናም ከኔ ይልቅ ትናንት የመጣውን ሰው ሄኖክን መረጥሽ። ፍቅር እንዴት እንደሚጎዳ ለአንድ ሰኮንድ እንኳን እዩ አልልሽ፣ ግን በጣም ነው የሚያምነው። እንዴት ላስረዳሽ? በወደዱት ሰው አለመወደድ እንዴት እንደሚያም ቤታ ነግራኝ ነበር። የቤታን ቅጣት ባንቺ አገኘሁት። አምላኬ እባክህ ተስፋ እንዳልቆርጥና ወደ ራሴ ህይወት እንድመለስ እርዳኝ። እኔ መጀመሪያም ጽናት ከሄኖክ ጋር ተጣሉ ስትለኝ ጠርጥሬ ነበር። ሰንዬ ሁላችንም እኮ ምን እንደሆነ መጠርጠር እንችላለን፣ ግን ጉዳዩን አለማወቃችን ነው ይጎዳል። እኔ ባሌ ልድርላት ሽር ጉድላለሁ፣ እሷ ግን ውስጥና ውጫ ሌላ ሰው ናት። እሺ አንቺ ደግሞ ይሄን ኪራ መዳር ምናምን የሚባል ጅነት ያለቀቀሽ ሰኒ። ይቅርታ ስለቃል ግን ይኸው የምታደርጊው ነገር መጃጃል ካልተባለ ሌላ ምንም ቃል የለው። አሁን ሌላው ነገር ትርፍ ነው። በቃ ኪራ ብቻ ወደ ቤት ይመለስልኝ፣ ሌላውን ነገር እኔ እወጣዋለሁ። ወዴት ነው የምትወጪው? አንቺ እኮ የኪራ ህይወቱ ነሽ። ቆይ ለልጁ ሳታዝኝም? እሺ ምን ልሁን? እኔ እኮ አልቻልኩም። ኪራን እንዴት ልመልሰው? እሺ በሰላም ወደ ቤቱ ቢመለስ ራሱ ለእኔ ያለው እምነት የሚመለስ አይመስለኝም። አሁን ከሁሉም በላይ ኪራ ቤቱን ጥሎ እንደዚህ ሊፈረጥጥ ያደረገውን ነገር ማወቅ መቻል አለብን። ከዛ ሁሉንም ነገር እናስተካክለዋለን። አዎ እውነት ሀሴት እውነቱን የምታውቅ ከሆነ አሁን ሄጄ እጠይቃታለሁ። እንደዚህ በቀላሉ በፈጣጣነት የሚሆን አይነት ነገር አይደለም። ይኸው ዝም ብዬ ኪራ ላይ ምን እንደተፈጠረ እዩ። አሁን ስለ ሁሉም ነገር እንድታስረጅኝ እፈልጋለሁ። ስለምኑ? እንደማታውቂ አትሁኝ። አንቺ እዚህ ቤት ከኪራ ውጭ ማንንም አታውቂም አይደል? ምን እየሆንሽ ነው? ተረጋጊና አናግሪኝ። አልረጋጋም። ኪራ ጠፍቶ ተረጋግቼ እንድቀመጥ ነው የፈለግሽው? እና ምን ለማለት እየሞከርሽ ነው? እሱ እኮ ሕፃን ልጅ አይደለም በከረሜላ ታልዬ የማጠፋው። ቃላትሽን አታሳምሪ። አሁን እንቅጩን ንገሪኝ። ጽናት ምንም ያጨቃጭቃችሁ? እኔ ምን አቅላታለሁ? ከየት እንደመጣች አላውቅም። አሁን እኮ ነው እንደዚህ የምትጮህብኝ። እውነቱን ማትነግሪኝ ከሆነ ብዬ ነው የምጮኸው። ጽናት ምንድነው? ሰዎች እንዴ ድምጻችሁ ከውጭ ድረስ ይሰማል። አላውቅም። በእናትሽ እኔ ሀሴትን ፈልጌ ስመጣ ጽናትና ሀሴት ይጨቃጨቁ ነው። በቃ እኔ ጽናትን ውስጥ ወስጄ ላረጋጋት። አንቺ ከሀሴት ከሆነ ሀሴት ደህና ነሽ? እኔማ ደህና ነኝ። ባይሆን የልጅቷ ጤና ያሳስባል። ሮጠሽ ነው? አይ እንዲሁ ደረጃውን ስወጣ ደክሞኝ ነው። በያይዞሽ። እኔ እንዴት ያለ መጽሐፍ እያነበብኩ መሰለሽ አቋረጠች። መኝታ ቤቴ ገብቼ ላንብብ። እየሞከርሽ ነው? እሺ ምን ልሁን? ኪራዬ እኮ ተሰቃየብኝ። ይኸውልሽ አንቺ ሆነሽብኝ ነው እንጂ ሌላ ሰው ቢሆን ኖሮ በጥፊ ነበር ማጅራት ከተረ ማስይዘው። እሺ ቆይ ምን ማድረግ ነበር የነበረብኝ እንዴ? የትኛውን ቁልቁለት ልግባ? የትኛውን ዳገት ልውጣ? ኪራዬ እኮ የዋሽታ ሆኖ ነው የቀረብኝ። አውቃለሁ እኮ እንደጨነቀሽ፣ ግን ደግሞ እንደዚህ በደፈና ወደፊት በመሄድ እኮ የሚሆን ነገር የለም። እሺ ምን ላድርግ? ተረጋጊና ሁሉንም ነገር ለማሰብ ሞክሪ። ኪራ እንደዚህ ሊወስን ያደረገውን ነገር አስቢ። አላቅም ሰኒ፣ ግን ኪራዬ ደህና አይደለም። እኔ ልቤ ላይ ተሰምቶኛል። እሱ የሌለበት ዓለም ምንም ደስ አይልም። እንደዚህ ልልሽ ባልፈልግም፣ ግን አንዳንድ ጥፋቶች ዋጋ ሊያስከፍሉሽ እንደሚችሉ ማወቅ አለብሽ። ተይ ሰኒ፣ እንዲህ እያልሽማ ጸጸቴን አታብዥው ነው። ግን ምን አይነት ስህተት እንደሰራሽ ማወቅ አለብሽ። እንዲህ መሆኔ እኮ ለእሱና ለእናቱ ደስታ ስል ነው። አይንሽም ምን እንደጋረደው ባላቅም፣ አንቺ እኮ ለእናቱም ለእሱም ደስታ ነሽ። አላቅም፣ ብቻ ቤቱ በሰላም ተመልሶ ይምጣል። ከዛ ምን ልታረጊ ነው? አይኑን ሊያው እንጂ በዛ ቅጽበት ምን ማድረግ እንዳለብኝ አስባለሁ። ምናልባት እውነቱን እንዳታይ የደፈንሽን ነገር እንደምታይ ተስፋ አድርጋለሁ። እሺ አሁን ሀሴት ምን ልበላት? ምንም በቃ እኔ መላ ፈጥራለሁ። ግን ይቅርታ ታያታለሽ። ለምን? ምንም እኮ አላጠፋውም። አንዳንድ ይቅርታዎች እኮ ለስህተት ብቻ አይደለም የተፈጠሩት፣ የተሳሳተንም ሰው ልብ ለማሸነፍ እንጂ። እንዴት? ጸጸት የሚባለውን ነገር ለመፍጠር ተበድለሽ ይቅርታ መጠየቅ ነው ያለብሽ። ከዛ ሰውየው ላይ ጸጸት ትጨሪበታለሽ ማለት ነው። እሺ አንቺ ካልሽ አደርገዋለሁ። በቃ አሁን ተረጋግተሽ ሳሎን ነይ፣ እዛ እጠብቅሻለሁ።